ይህ እንደምታዩት እንግዲህ ህንፃው ይሄን ይመስላል። ይሄ በመግቢያ በቅጥ ያለው ነው። አጠቃላይ እይታው ይሄን ይመስላል ማለት ነው። የሚያምር ህንፃ ነው ያለው፣ በጣም ደስ የሚል ውስጡ በተለይ ደግሞ በጣም ነው የሚያምር። ውስጡ ገብተን አብረን እናያለን። ውጭ ግን ይሄን ይመስላል ባጭሩ። እንግዲህ ውስጥ ላይ ወደ ውስጥ ለመግባት በር ላይ ያለው ነገር ይሄ ነው። የላፕቶፕ ባግ ማስቀመጫ ነው እንደምታዩት። ልክ እንግዳ ደግሞ መቶ ማረፍ ቢፈልግ እዚህ ጋር መቶ ማረፍ ይችላል። የእንግዳ ማረፍ ያለው መቀመጫ ማለት ነው። እዚህ ጋር ደግሞ ያለው መጽሐፍ መዋዝ የሚፈልጉ ሰዎች እዚህ ጋር ላይብረሪያን አሉ፣ ወይም ደግሞ የላይብረሪ ተጠቃሚዎች ወይም ደግሞ የላይብረሪ ሰራተኞች እነሱ ጋር ሄዶ ቡክ መዋሻ ተውሶ መውሰድ ይችላል ነው። ወይም ደግሞ ይሄ ቡክሎና አለች ወይም ደግሞ በአይዲ ተውሶ መጽሐፉ ተውሶ አንብቦ መመለስ ይችላል ማለት ነው። ይህ እንግዲህ እንደምታዩት ላይብረሪያን ወይም ደግሞ የላይብረሪ ተጠቃሚዎች የሚያስተናግዱበት ቦታ ነው። ወይም ደግሞ ተማሪዎችን የሚቀበሉበት ወይም ደግሞ መጽሐፍ የሚሰጡበት የሆነ ትዕዛዝ የሚቀበሉበት ቦታ ነው። መጽሐፉ እንደምታዩት በጣም ብዙ ነው። የተለያየ አይነት መጽሐፍ ነው ያለው። እዚህ ጋር እንደምታዩት ለማንበብ በጣም ይመቻል። ሁሉም ተማሪ ገብቶ ማንበብ ይችላል እና እንደምታዩት በጣም ደስ ይላል። ውስጡ በጣም ነው የሚያምረው። ተማሪዎች አንብበው ይወጣሉ። 24 ሰዓት ኦፕን ነው። 24 ሰዓት ማንበብ የሚችል ተማሪ ካለ ማለት ነው። ግን 24 ሰዓት ማንበብ በጣም ይከብዳል። እዚህ ጋር ደግሞ ነን አካዳሚክ ቡኮች አሉ። እነዚህ ፊክሽን፣ ሂስትሪ፣ ፊሎዞፊ እነዚህ መጽሐፎች አሉ። ያ ማለት የሴሚስተር ብሬክ ሲኖር ወይም ደግሞ አንድ ሰው ኢንተርቴን ለማድረግ ሲፈልግ እነዚህ መጽሐፎች እዛው ሆኖ ማንበብ ይችላል፣ ወይም ደግሞ ተውሶ ማንበብ ይችላል። በቡክሎን አለች ወይም ደግሞ የመዋሻ ትኬቶች አሉ። በእነሱ ተውሶ አንብቦ ከጨረሰ በኋላ መመለስ ይችላል ነው። ያው ለ2 ሳምንት መዋስ ድረስ ከ2 ሳምንት በኋላ በጣም ብዙ አይነት መጽሐፍ ነው ያለው። እንግዲህ እዚህ ጋር ማንም ሰው መጽሐፍ ፈልገው አያጣም። የሚፈልገውን አይነት መጽሐፍ ራሱን መርጦ መውሰድ ይችላል። ወይም ደግሞ አስተናጋጆቹ ለላይብረሪው አዲስ ከሆነ ላይብረሪያን ስላሉ እዛው አሲስት ያደርጉታል ማለት ነው። አንድ ሰው አዲስ ከሆነ ለላይብረሪው በጣም ምቹ ነው ለማንበብ በጣም ይመቻል። ደስ የሚል ኤሪያ ነው ያለው። እዛ በላይ በጣም ንጹህ ነው። ቢልዲንጉ አዲስ ነው። ኦልሞስት 4 ዓመት ወር 5 ዓመት ቢሆነው ነው ስራ እንኳን ከጀመረ። የድሮ ላይብረሪ አለ። እሱ ላይብረሪ አንድ ቀን አሳያችኋለሁ። ይሄ አዲሱ ላይብረሪ ነው። በጣም ሰፊ ነው። ከስፋቱ የተነሳ ተማሪ ሁሉ እዚህ አይሞላም ሲጨመር ማለት ነው። ብዙ ሺህ ተማሪዎችን ማስተናገድ የሚችል ላይብረሪ፣ በጣም ሰፊ ላይብረሪ ነው። እንግዲህ በየቦታው ብዙ አይነት መጽሐፎች አሉ። ተደርድሮ ነው የምናገኛቸው። በየአይነት ይቀመጣሉ። ፕላስ ዋን ነው። ይሄ ግራውንዱ ነው። ወደ ላይ ወተን ደግሞ ላይ ያለው ምን እንደሚመስል እናያለን ማለት ነው። እንግዲህ ላይ ያለው ደግሞ በጣም ይሰፋል። ምክንያቱም ላይ ያለው ተማሪዎች ብቻ ነው የሚያነቡበት። ታች ያለው ግን የላይብረሪያንስ ቢሮ የነሱ የሚሰሩበት ወይም ደግሞ መቀመጫቸው ምናምን አለበት። በጣም ደስ የሚል እይታ ነው ያለው። ላይኛው በጣም ሰፊ ነው። በጣም ማለት ነው ስታዲየም የሚያክል ባሉት በጣም ትልቅ የሆነ ላይብረሪ ነው።
እንግዲህ ይህን ሁሉ ተማሪ ቢሞላ በጣም ደስ ይላል። ግን ይሄ ነው እንግዲህ እንደምታዩት እይታው ይሄን ይመስላል። ላይም ብዙ አይነት መጽሐፎች አሉ። በጣም ደስ በሚል ሁኔታ በየአይነት አሉ። ሁሉም ሰው በሚፈልገውን አይነት መጽሐፍ ወስዶ አንብቦ መጀመሪያ ያነሳበት ላይ ወይም ደግሞ የመጀመሪያው ሸልፍ ላይ ያስቀምጣል ማለት ነው። ሁሉም በሸልፍ ነው የተቀመጡት። ከዛ ውስጥ እንግዲህ አንዳንድ ኢንስትራክሽኖች አሉ። ጠረጴዛ ላይ መጻፍ አይቻልም፣ ስልክ ማውራት አይቻልም። ያው ይሄ የላይብረሪ ህግ ነው። እነዚህ ዴስክ ወይም ደግሞ ደስ የሚሉ ቴብሎች አሉ። አንድ ሰው ላፕቶፕ ፒስ ወይም ደግሞ ኢቨን መጽሐፍ ይዞ ለማንበብ ታብሌት ያለው ሰው ዴስክ ላይ ወይም ደግሞ ቴብል ላይ አስቀምጦ ማንበብ ይችላል ማለት ነው። ለማንበብ በጣም ስለሚመቸው ዩኒፎርማችንም ይሄን ይመስል ማለት ነው። ዩኒፎርማችንን አንድ ቀን በደንብ አድርጌ ያሳያችኋለሁ። ስለ አለባበሱ ዩኒፎርማችን ምን እንደሚመስል እንዴት እንደሚለበስና አጠቃላይ ኮምፕሊት ዌሪንግ ወይም ደግሞ አጠቃላይ ሙሉ አለባበሱ ምን እንደሚመስል አንድ ቀን አብረን የምናይ ይሆናል። በደንብ አድርገን እናያለን። ከላይ ሆኖ ሲታይ ይሄን ይመስላል። ከላይ ከG+1 ወደ ታች ሆኖ ስናየው ይሄን ይመስል እይታ ነው ያለው። ካሜራ ያለው ሴኩሪቲ ካሜራ ማለት ነው። እነዚህ ሴኩሪቲ ካሜራዎች ያው እያንዳንዱ እንቅስቃሴዎችን ሪከርድ አድርገው ፎርዋርድ ማድረግ የሚችሉ ናቸው ማለት ነው። ስለዚህ ማንም ሰው ምንም የተለየ ነገር ማድረግ አይችልም ማለት ነው። ያ ማለት እያንዳንዱ እንቅስቃሴው ሪከርድ ይደረጋል ማለት ነው በሴኩሪቲ ካሜራ። ይሄ ድህረ ምረቃ ተማሪዎች ወይም ደግሞ አምስተኛ ዓመትና ማስተርስ ተማሪዎች በተለይ አምስተኛ ዓመቶች እዚህ ጋር መጥተው ሪሰርች ይሰራሉ፣ ያነባሉ። የራሳቸው የሆነ ክላስ አለ ማለት ነው። ማንኛውም ዲስ ተማሪ እዚህ ጋር መጥቶ ያነባል፣ ማንም ሳይረብሸው። የራሱ የቻለ ክፍል ስላለው እዚህ ጋር መጥቶ አንብቦ ሪሰርች ሰርቶ በነፃነት ፈለገው ነገር አድርጎ ይሄዳል ማለት ነው። ኢንተርኔት አለው፣ ኢንተርኔት አክሰስ ያለው ምክንያቱም ያንቺ ሲሆን ከማለት ብዙ ሪሰርቾች የሚሰሩት ኦንላይን ነው። ሌላኛው የዲጂታል ላብ ወይም ደግሞ የኢንተርኔት ክፍል። እዚህ ዲጂታል ላብ ውስጥ እንግዲህ በጣም ደስ በሚል ሁኔታ ማንኛውም ተማሪ ኢንተርኔት አክሰስ ማግኘት ይችላል ማለት ነው። እዚህ ጋር የራሱን የቻለ ህግ አለው። ላፕቶፕ ብዙ መግባት አይቻልም። በፊት ይቻል ነበር፣ አሁን ግን ተከልክሏል። እዚህ ኮምፒውተር ላይ አብዛኛውን ጊዜ የተጠቀሙት በተለይ እነዚህ ፍሬሽማንስ ወይም ደግሞ የመጀመሪያ ዓመት ተማሪዎች ናቸው። የመጀመሪያ ዓመት ተማሪዎች C++ የመጀመሪያ ኮርስ አለ የሚሰጥ ሬጅስተር ለማድረግም ኦንላይን ስለሆነ እዚህ ጋር መጥተው አብዛኛውን ጊዜ የሚጠቀሙት እነሱ ናቸው ማለት ነው።
አንዳንድ ተማሪዎች በአጋጣሚ ሪከርድ ሳረግ ምሳ ሰዓት ነበር፣ ብዙ ተማሪ አልነበረም። ላይብራሪ ኦልሞስት ባዶ ነው በሚባል ደረጃ ማለት ነው። ምሳ ሰዓት ስለነበር ትንሽ ተማሪ ነው የነበረው ላይብራሪ ውስጥ። አንድ ዩኒፎርም የለበሰ ተማሪ አለ። ዩኒፎርማችን በዛው ይሄን ይመስላል። ሌላው የቤተ መጻሕፍት ግምጃ ቤት ወይም ደግሞ ይሄ ላይብራሪ ቡክ ስቶር፣ ላይብራሪ ራሱን የቻለ ቡክ ስቶር አለው። በጣም ብዙ በሚባል ደረጃ ማለት ነው። የተለያዩ አይነት መጽሐፍቶች እዚህ ቡክ ስቶር ውስጥ ይገኛሉ። በየጊዜው የሚታተሙ አዳዲስ መጽሐፍቶች ወደ ላይብራሪው እንቀም ሲደረጉ እዚህ ጋር ስቶር ይደረጋሉ። እዚህ ውስጥ ወደ ቡክ ሼልፍ ለ6 ወር ምናምን ፎርዋርድ ይደረጉና እዛው ታውሰው ሲጨርሱ ወደ ቡክ ስቶር ይመልሳሉ። ከዛ ደግሞ አፕዴት የተደረጉ አንዳንድ ኮርሶች አሉ። ለምሳሌ እነዚህ በፊት አገልግሎት ሰጥተው አሁን ላይ የማይሰጡ መጽሐፎች አሉ። እነሱ መጽሐፎች እዚህ ጋር ስቶር ይደረጉና ለኮሌጅ እና ለሃይ ስኩል ትምህርት ቤቶች ይሰጣሉ ማለት ነው። በጊፍት መልክ ዩኒቨርሲቲው ወደ እነሱ ፎርዋርድ ያደርግላቸዋል። እነሱ ተቀብለው የሚጠቅማቸው መጽሐፍ ይወስዳሉ ማለት ነው። እዚህ ጋር የተደረደሩት በስርዓት ነው የተደረደረው በየአይነቱ። እሷ ነች የላይብራሪው የዚህ ቡክ ስቶር ኃላፊዋ። ላብ አሲስታንት እና በሌክቸረሮች የተዘጋጁ ላብ ማኑዋሎች አሉ። እነዚህ ላብ ማኑዋሎች በየዲፓርትመንቱ ዲስትሪቢዩት ይደረጋሉ። ሌላው ደግሞ እነዚህ አፕዴት የተደረጉ ወይም ደግሞ ለምሳሌ ካልኩለስ ድሮ ካልኩለስ ተብሎ ነበር በአንድ መጽሐፍ የሚሰጠው። አሁን ግን አፕላይድ 1 2 3 ተብሎ የሚሰጥ እሱ መጽሐፍ ራሱ አሁን ላይ ተሻሽሎ እንደገና አፕላይድ 1 2 3 ብሎ ከተመጣ በኋላ ካልኩለስ 1 አገልግሎት አይሰጥም ማለት ነው። ያ ማለት አፕዴት ተደርጓል። ስለዚህ ይሄ ካልኩለስ 1 ኦልሬዲ ወደ ቡክ ስቶር ይቀመጥና ለሚፈልግ ኮሌጅ ወይም ደግሞ ለሃይ ስኩል ትምህርት ቤቶች ሌላው የቤተ መጻሕፍት መሪ ቡድን ወይም ደግሞ እነዚህ ጸሐፊዎች ምናምን እነሱ ያሉበት ስታፍ ወይም ደግሞ ቢሮአቸውም አለ። እያንዳንዱ ሰው ላይብራሪው በስርዓት የተደራጀ ነው። ራሱን የቻለ ግሩፕ ላይ የተደረገ ወይም ደግሞ በቡድን የተደራጀ ነው።